እንግሊዘኛ ምንም መሰረት የለኝም ብላችሁ ለምታማሩ ሰዎች በዚች ቪዲዮ ሀብለን እንጀምራለን። ቆም ብላችሁ ካሰባችሁት ማንኛውም ቋንቋ 3 መሰረታዊ ነገሮች ብቻ ናቸው ያሉት። አዎ 3 መሰረታዊ ነገሮች። አንደኛው ነኝ፣ 2 አደርጋለሁ፣ 3 አለኝ። ዛቲት ሶስቱን እየገጣጠመን ነው የምንሰራው። በእንግሊዘኛ ነኝ ማለት አይ አም ማለት ነው። አይ አም ስትሮንግ፣ አይ አም ሪች፣ አይ አም ሃፒ፣ ጠንካራ ነኝ፣ ሀብታም ነኝ፣ ደስተኛ ነኝ። ግን ብዙ ጊዜ ምንድነው የምትሉት? አይ አም ዎች ትላላችሁ። አይ አም ማለት ነኝ ማለት ነው። ዎች ማለት ደግሞ ማየት ማለት ነው። ስለዚህ ማየት ነኝ አይባልም። አይ አም ዎችንግ ሌላ ነገር ነው። ስለዚህ አይ ዋች ማለት ትችላላችሁ። ቀጥሎ አይ ብላችሁ ድርጊት ማስገባት። አይ ስሊፕ፣ አይ ኢት፣ አይ ጎ፣ አይ ለርን፣ አይ ዋች። ተኛለሁ፣ በላለሁ፣ እሄዳለሁ፣ አነባለሁ፣ አያለሁ። ሶስተኛው አለኝ ለማለት ስትፈልጉ አይ ሃቭ ትላላችሁ። አይ ሃቭ ብላችሁ ያላችሁን ነገር ማስገባት። ለምሳሌ አይ ሃቭ መኒ፣ አይ ሃቭ ታይም፣ አይ ሃቭ ሃውስ፣ አይ ሃቭ ካር። ቤት አለኝ፣ ጊዜ አለኝ፣ መኪና አለኝ፣ ሌላ ሌላ። ይችን ይዘን እየተስፋፋ ይሄዳል ማለት ነው። እሺ ይችን ብቻ በመጠቀም ራሳችንን እናስተዋውቅ። አበበ የሚለውን ስም እንውሰድና አይ አም አበበ፣ አይ ሃቭ አበበ። የትኛው ነው ትክክለኛው? አይ አም አበበ። እሺ ሌላው 3 ሲብሊንግስ። ሲብሊንግስ ማለት ወንድም እህት ማለት ነው። አይ አም 3 ሲብሊንግስ፣ አይ 3 ሲብሊንግስ፣ አይ ሃቭ 3 ሲብሊንግስ። የትኛው ነው ትክክለኛው? አይ ሃቭ 3 ሲብሊንግስ። እሺ in my free time I am watch movie and read, I have watch movie and read, I watch movie and read። የትኛው ነው ትክክለኛው? I watch movie and read። ከዛ በአንድ ንግግር I am አበበ፣ I am 20 years old, I have 3 siblings and in my free time I read and watch movies። በቃ ይሄን በደንብ ፕራክቲስ አድርጉት። እንቀጥላለን። ሰላማችሁ ይብዛ።